ወንድሜ ብዙ ብር መስራት የምትፈልግ ከሆነ ብዙ የሆነውን የማህበረሰብ ክፍል ማገልገል ወይም መጥቀም መቻል አለብህ። እንዴት መሰለህ? በምሳሌ ላስረዳ። አሁን ሁለት ፕሮፌሽኖች እንውሰድ፣ ዶክተር እና የእግር ኳስ ተጫዋች። ሁለቱም አሁን ሪስፔክትድ የሆኑ ፕሮፌሽኖች ናቸው። ግን ኢትዮጵያ ውስጥም ሆነ ወርልድ ዋይድ የእግር ኳስ ተጫዋች ከዶክተር በላይ ተከፋይ ነው። ይሄ ለምን ይሆን ይመስላችኋል? አሁን አንድ የእግር ኳስ ተጫዋች የእግር ኳስ ሜዳ ውስጥ ገብቶ ጎል በሚያገባበት ጊዜ ሚሊዮኖችን ነው ኢንተርቴን የሚያደርገው ወይም ለሚሊዮኖች ነው ቫልዩ ፕሮቫይድ የሚያደርገው። አንድ ሐኪም ደግሞ በቀን ውስጥ 6 7 8 ፔሸንት ነው የሚያገለግለው። ማለትም ለ7 ለ8 ሰው ነው ቫልዩ ፕሮቫይድ የሚያደርገው። ገብቶሃል አይደለ? 1 ሚሊዮን ሰው የሆነ ነገር አግኝቻለሁ ተጠቅሜበታለሁ ብሎ ኢንቨስት ሲያደርግልህና 8 ሰው የሆነ ነገር አግኝቻለሁ ተጠቅሜያለሁ ብሎ ኢንቨስት ሲያደርግልህ ተመሳሳይ አይሆንም። ገብቷችኋል አይደለ? ስለዚህ ሁሌም ቢሆን ከፍተኛ አማውንት ያለው ገንዘብ ለመስራት ከፍተኛ አማውንት ያለውን የማህበረሰብ ክፍል እንትን መጥቀም መቻል አለባችሁ። ቫልዩ ሊኖራችሁ ይገባል። ስለዚህ ራሳችሁ ላይ መስራት ነው። ይሄ ደግሞ የምታስተካክሉት ቀስ በቀስ በጊዜ ሂደት የምታሳድጉት ነገር ነው። ራሳችሁን ዋጋ እንዲኖራችሁ ማድረግ መቻል አለባችሁ።